ቦታ በጣም የሚያስፈራ ቦታ ነው። እዚህ ጋር አይታችሁታል ስጋው እኔ ላይክ ምን አይነት ስጋ እንደሆነ አላውቅም፣ ብቻ ግን በጣም ትኩስ ስጋ እንደሆነ ያስታውቃል። እንግዲህ ከቡታጀራ ከግቢው ተነስተን አሁን ልጅቷ ወደ ጠቆመችን ቦታ ላይ ጉዞ ጀምረናል። ላጣልን አመለጥን ነገር ማለት ሀሳቤ ሌላ ቦታ ላይ ሆኖ ጉግል ማፑን ማየት አቁሜ ነበርና ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም፣ ሁሉ አማን። እንኳን በሰላም ቆያችሁ፣ እንኳን በሰላም መጣችሁ። እስኪ አረፍ በሉና ለዚህ ቤት ፍቅር ስጡ። ፍቅር አሰጣጥ እንዴት ነው ካላችሁ የሰብስክራይብ በትናን ጠቅ እያደረጋችሁ ቪዲዮ ላይክ ሼር እያደረጋችሁ ለወዳጅ ዘመዳችሁ አድርሱ። ዛሬ ስለ አብርሽ ጉዳይ ኪዩ ምን አለ? ምን ላይ ነው የደረሰው? ይኸው ትክክለኛ ወዳጅ እንደዚህ ነው። ቦታው ድረስ ሄዶ እውነታውን አጋለጠ። ቪዲዮን ተጋበዙልኝ። ቦታ በጣም የሚያስፈራ ቦታ ነው። እዚህ ጋር አይታችሁታል ስጋው እኔ ላይክ ምን አይነት ስጋ እንደሆነ አላውቅም፣ ብቻ ግን በጣም ትኩስ ስጋ እንደሆነ ያስታውቃል። በጀርባ በኩል ነበረ ግባ ያለችን። በጣም ነው ቦታው የሚያስፈራው፣ በጣም ከምላችሁ በላይ በጣም ያስፈራል። ጭር ያለ ነው ምናምን ነገር እና ላይክ የጠንቋይ የተባለው ሰውዬ የሱ ጓሮ ነው እና በጣም እዚህ ማሳ ውስጥ በጣም ብዙ ዶሮዎች አሉ። በጣም አነሰ ከተባለ 50-60 ምናምን ነገር ይሆናሉ። በየእንቅስቃሴ ውስጥ ማን ላይ ዶሮ አለና እንግዲህ ባጃጃችን ከብጃት ውረድ ብላኝ ነው እንግዲህ በእግሬ እየወጣኝ ነው። ሹፌሩ ራሱ ከብዶት ነው መሰለኝ ወረደ። እንደዚህ አይነት ቦታ ላይ ነው እንግዲህ ድግምቱ የተሰራው። ብቻ ሳልጨርስ እንደማልመለስ ቃል ገባላችኋለሁ። ግን የማደርገው ጥንቃቄ ግን ሁሌም ተመሳሳይ ነው። የኔ ሰዎችንም በዛው ልክ ነው የምጠራጠረው፣ አዲስ ሰውንም በዛው ልክ ነው የምጠራጠረው። የምር መጣውላችሁ አብርሽ ሰው የለውም ማንም አይደርስለትም ምናምን ብላችሁ አስባችሁ የነበራችሁ ሰዎች አሁን ይመጣል። ከዛ ደግሞ አብርሽ ማለት ነው። ይሄ ደግሞ ቃሌ ነው እንዳትረሱ። አካባቢ ነው እንግዲህ ያረፍነው ምሳ ለመብላት። ምሳ ከበላን በኋላ ባጃጅ ይዘን ደግሞ ወደ ቡታጀራ እንደርሳለን ማለት ነው። እና በአጋጣሚ ሆኖ ቡታጀራን አልፌው መጥቼ ነው በስህተት እና ደግሜ ወደ ቡታጀራ ልመለስ ነው። ብቻ ላይክ እሄዳለሁ እና የተፈጠረውን ኖ እኔ ያልገባኝ ነገር ብኖር ኪዩ ማለት ነው። እንዴት ቆይ የጠንቋይ ቤትን ምንድነው እስከ ጓሮ ድረስ ገባ ብሎ ማን የፈቀደልክ? ወይስ ተደብቄ ነው የገባው? ወንድሜ ንገረኝ እስኪ። ወይኔ ነገር ለማጣራት ሞክራለሁ። ኢንፎርሜሽን ያደረሰችኝን ልጅቷ እጄ ስለ ሁኔታው ምናምን ነገር አጫውታታለሁ። ብቻ አሪፍ ነገር ይፈጠራል ብዬ ተስፋ አደርጋለሁ። ቡታጀራ ገብተናል። ይህ መናኸሪያው ነው። ውስጥ ገብተናል። እንግዲህ ከቡታጀራ ከግቢው ተነስተን አሁን ልጅቷ ወደ ጠቆመችን ቦታ ላይ ጉዞ ጀምረናል። እየሄድን ነው። ያው እናንተም በዛው መንገዱን ቀኘት እያደረጋችሁ ምናልባት ደግሞ የቡታጀራ አካባቢ ነዋሪዎች፣ ተወላጆች፣ አሁን ላይ በስደት ያላችሁ ሰዎች እኔ ይህ ምክር ትክክል አይመስለኝም። ማለት የቡታጀራ አካባቢ ተወላጆች፣ ነዋሪዎች መንገዱን ቀኘት አድርጉ ማለት እርስ በእርስ ተጠፋፉ እንደማለት ነው። ተገዳደሉ፣ እርስ በርስ ጡንቃይ ቤት እየሄዳችሁ ተጠፋፉ እንደማለት ነው። ወንድሜ ይህን መንገድ ባታሳያችሁ ባይነኝ እኔ በበኩሌ ማለት ነው። እንደዚህ አይነት ነገር ጥሩ እየሰራክ ጥሩ እየመጣክ መንገድ ላይ አበላሸው። ወይ መንገዱን እያሳያቸው ነው እርስ በርስ እንዲጠፋፉ እንዴ። ምንም ካላችሁ አንድ ሚሞሪም ይሆናችኋል። ቦታውን የምታዩት እስከ ስልጢ ከሚባል ቦታ ላይ ነው ወደ ቡታጀራ የሄድነው። ምክንያቱም በአጋጣሚ ሆኖ ቦታውን ትንሽ
ላጣልን አመለጥን ነገር ማለት ሐሳቤ ሌላ ቦታ ላይ ሆኖ ጉግል ማፑን ማየት አቁሜ ነበርና በአጋጣሚ ሆኖ ላይክ አለፍኩት። ቡታጀራን አልፎ ነው ስልጤ ያለውና አሁን ከስልጤ ተመልሰን ወደ ቡታጀራ ምናምን ነገር እየሄድን ነበረ። ቡታጀራ ሄደን ቡታጀራ ከደረስን በኋላ ደግሞ ልጅቷ ወደ ጠቆመችን ቦታ ደግሞ ላይክ ጠንቋዩ አለበት ወይም ደግሞ የአብርሽ ጉዳይ ላይ ተሳታፊ ነበረ ያለችን የጠንቋዩ ቤት ጋር ለመሄድ ጉዞ ጀምረናል። አሁን ወደሱ ነው እየሄድን ያለነው። በጣም ረጅም ትልቅ በቃ ላይክ ትልቅ ተራራ ነው። ያው ከኋላም ያው ሰዎችን ምናምን ጭኗል። በተቻለ መጠን ያው እንደሚሞሪ ይሄ መንገድ አውቄያለሁ። ይሄ መንገድ ባልሳሳት የወገራም መንገድ ነው። ወገራም ደግሞ እንደዚህ አይነት ነገር አለ እያልከኝ ነው? አረ ይደብራል። አረ ላሽ ምናምን ነገር ራሴንም ቦታውንም አካባቢው ምናምን ነገር እየቃኘውላችሁ ነበረ። እዚች ጋር በጣም የሚያስገርም ነገር ነው የተፈጠረው። እስቲ እዩትማ። እንግዲህ ባጃጃችን ከብጃት ውረድ ብላኛው እንግዲህ በእግሬ እየወጣኝ ነው። ሹፌሩ ራሱ ከብዶት ነው መሰለኝ ወረደ። በጣም ነው ሰፈሩ ጭር ያለው። እዩት እስቲ በላ የሚገርም ነው። ብቻ ተመልካቾች እዚህ ሰፈር ነው። እመኑም አትመኑም ማመን አለማመን የእናንተ ፋንታ ነው ጋይስ። ይሄ መንገድ የወገራም መንገድ ነው። እንዴት ብዬ ማለት ጥርጣሬ ውስጥ አልገባም። ሪሊ ነው ይሄ የወገራም መንገድ ነው። ወገራም እንደዚህ አይነት ነገር አለ? ኧረ አንተ ሰውዬው ይረፍ። ኧረ ተው፣ ሰውን እንድንጠራጠር እንዳታረገን። እዚህ ሰፈር ነው እንግዲህ እንደዚህ አይነት ቦታ ላይ ነው እንግዲህ ድግምቱ የተሰራው። ብቻ ሳልጨርስ እንደማልመለስ ቃል ገባላችኋለሁ። እንግዲህ በድጋሚ ጉዟችንን ቀጥለናል። ያው ባጃጇ ትንሽ ዳገት ነገር ከብዷታልና መውጣት አቅቷት ነበረ። ከዛ እሱን ደግሞ ወጣ ስትጨርስ ደግሞ ሌላ አስደንጋጭ ነገር ተፈጠረ። መሀል መንገድ ላይ የተራራው መሀል ላይ ሴንተር ላይ በሚባል ሁኔታ እኛ መድረስ ከምንፈልገው ቦታና ከተነሳንበት ቦታ ሴንተር ፓርት ላይ በቃ ወደ ኋላም ወደፊት መሄድ የማንችልበት ቦታ ላይ ጎማው ፈነዳ እና በጣም ነበር የሚያስደነግጠው። ምክንያቱም ባጃጅም ሰውን በብዛት እዚያ አካባቢ ላይ አይኖርም። ሰላም የተወደዳችሁና የተከበራችሁ የኔ ቻናል ቤተሰቦች እንደምን ከርማችኋል? እንግዲህ ገጠር ገብተናል። እንግዲህ ገና ሰላም አላልከን ለካ። ሰላም ሳትለን ይሄን ሁሉ ደቂቃ ጨረስከው። እኔ ግን ጉዱን እስኪ ሰማ ጓጓው ጋይስ። እናንተስ? እንደሚታወቀው ነውና ያ አብርሽም ስለኔ በጣም ጥሩ ነገር እንዳልነገሩት ስለማቅ የነገሩት ነገር እንዳለ ከኔ ጋር የሚያጣላና የሚያቃይም አይነት ነገር ስለሆነ እኔ ምንም ላይክ እሱ ጋር ሄጄ ምንም መፈየድ ስለማልችል ሰው ከመሰረቱ ጉዳዩን መጨረስ ነው የሚያስፈልገው። ስለዚህ ለዛ ደግሞ ሲባል ድግምት የተሰራበት ቦታ ላይ መጥቻለሁ፣ ተገኝቻለሁ። ስለዚህ ጉዳዩን እዚህ ለአንዴና ለመጨረሻ ጨርሷለን ማለት ነውና እናንተንም በጣም ነው የማመሰግነው። ሀሳብ አስተያየታችሁን እየሰጣችሁኝ ነበረ፣ በጣም እያበረታታችሁኝ ነበረ። ኤቭሪቲንግ በቃ ከጎን የነበራችሁ በቃ ሁሌም ማለት ነውና ያን ነገር ደግሞ ሳላደንቅና ሳላመሰግን ማለፍ አልችልም። በጣም ነው የምወዳችሁ። ያው የባጃጁም ሹፌር ጓደኞቹ ጋር እየደወለ ነው። ያው ስኮርት ስላልያዘ ነው እንጂ ስኮርት ቢይዝ ኖሮ የባጃጁ ማታውቁታላችሁ፣ 3 ብሎ ፈታ አድርጎ ማሰር ብቻ ነው። ያን ያህል ውስብስብ ነገር አይደለም እና እሱ ያው እንግዲህ ጓደኛው እስኪመጣ ድረስ እኔም ቦታውን ምናምን ላስቃኛችሁ፣ እኔም በዛው ልቃኘው ምናምን ነገር እያሰብኩኝ ነው። ግን ያው ረጅም ሰዓት መጠበቅ በጣም የሚያሰለቸው። ገልብጬ ላዞርና ላውራችሁ ወደ እኔ ላድርገውና እንደዚህ እንጫወትን። እንግዲህ ያው ያልነው ቦታ ላይ ምናምን ተገኝተናል። ብቻ ረጅም መንገድ ነው የተጓዝኩት ነው ዳገቱ። ወንድሜ ለምን በእግሩ አትሄድም? አጓጋን እኮ ጉጉት እኮ ጨረሰን። አረ በእግር ሄድና ትደርሳለህ። ይሄን ቦታ ተገኝቻለሁ ብቻ ሳይሆን በእግርም ቢሆን ሄድ ድረስና አሳየን። ጉዱን እንስማ ለወደፊታችን ራሱ። ዳገት እንዳይመስላችሁ you have no idea። በጣም ነው የምትጓዙት፣ ድክም የሚያደርግ ዳገትና እኔ ራሱ ዛሬ ድክም ብሎኛልና ብቻ
ግን አየሩ ምናምን በጣም በቃ ጸዴ ነው፣ በጣም ጸዴ እና የአካባቢው ቦታው ምናምን ነገር ሌላ ሌቭል ነው እና አይ ቲንክ የመጀመሪያ ስለሆነ ነው መሰለኝ አየሩ ለወጥ ብሎብኛል። ብቻ በተቻለኝ መጠን ማንነቴን ለመቀየር ሞክሬያለሁ። እኔን እንዲገምቱኝ አልፈልግም እና ደግሞ ገምተውኝ እንዲጠነቀቁኝ አልፈልግም። ለዛ ነው ስለዚህ ላይክ ጠንቋይ ቤት ጉዳይ እንዳለኝ አይነት ነገር አድርጌ ገብቼ ነው ጉዳይን ማስፈጸም የፈለኩት። ስለዚህ ገብቼ አስፈጽማለሁ ማለት ነው። ጉዳይን በሚገባ መንገድ አረጋግጬ እና ደግሞ አብርሽ ሰላም የሚሆንበትን ነገር አጽድቄ ነው የምመለሰው እና እናንተም ግን በዱዓና በጸሎታችሁ ከኔ ጋር ሁኑ፣ አግዙኝ። ምክንያቱም ላይክ እኔ ሰበቡን ብቻ ነው የማደርሰው። እንግዲህ ፈጣሪ ነው ሁሉንም ነገር የሚያስተካክለውና ለዛ ደግሞ የእናንተ ዱዓ ቢታከልበት በጣም ጸዴ ነው የሚሆነው አይመስላችሁ? እንደዚህ ፀሐይ ነው እና ብቻ ተመልካቾቼ ያው ባጃጁ እንትን እስኪል ድረስ ምንም የምንሰራው ነገር የለም እና ደግሞ በዚሁ አጋጣሚ በጣም ከመነግራችሁ በላይ ላወድሳችሁም ላመሰግናችሁም ላከብራችሁም እፈልጋለሁ። በጣም ብዙ ሰው ጋር ቪዲዮ ተደራሽነት እንዲኖረው የአቅማችሁን አስተዋጽኦ እያደረጋችሁ ነው። እንግዲህ የሰው ልጅ በሚችለው ነገር ነው አይደል የሚተባበረው እና እናንተ በምትችሉት ነገር እየተባበራችሁኝ እንደሆነ ነው ፊል እያደረኩኝ ያለሁት። በቃ ደስ ይላል። ላይክ በዚህ ልክ ስታምኑብኝ ምናምን እኔ ራሱ በጣም ሼም እየያዘኝ መምጣት ጀመረ ብታይ። በጣም በቃ ማለት ይሄን ነገር ማሳካት ባልችልስ ምናምን ማሰብ ጀመርኩኝ ለመጀመሪያ ጊዜ እንደዚህ ስሜት ሲሰማኝ ማለት ነውና ላይክ ለሰጣችሁኝ ክብር፣ ለሰጣችሁኝ ሞገስ፣ ስላመናችሁኝ በጣም ነው የማመሰግነው። ፕላስ ደግሞ ይሄን ነገር ላይክ መስራት እንደምችል ገብቷችሁ ቪዲዮ በጣም ብዙ ሰው ጋር እንዲዳረስ ምናምን ላይክም ሼርም እያደረጋችሁ የነበራችሁ ሰዎች አላችሁ። ከዛ በላይ ደግሞ ማለት ነው ኢንፎርሜሽን በጣም ብዙ ኢንፎርሜሽን ኢሞ ላይ በጣም የላካችሁልኝ ነው ያላችሁት። በጣም ነው የማመሰግነው። ላይክ አብርሽ ደህና መሆን ይገባዋል፣ ሰላም መሆን ይገባዋል። የሚገርም ፐርሰናሊቲ የሚገርም ስብዕና ያለው ሰው ነው። በተለይ ለኔ ደግሞ እኔ አንድ ላይ አብርሽ ከዳነ በኋላ አንድ ላይ መተን እንነግራችኋለን ላይክ ምን እንዳደረገልኝ። እስከዛው ግን ለእናንተ ራሱ ሰርፕራይዝ ይሁን ብዬ ስላሰብኩኝ ነው። ብቻ ግን ከፈጣሪ ጋር ሁሉም ነገር መስመር ይይዛል፣ ሁሉም ነገር ይሳካል። እኔ እንደዛ ነው የማስበውና እናንተም ዱአ አድርጉልኝ እና ደግሞ አብርሽን በዚህ ልክ ልትጎዱ ያሰባችሁ ሰዎች ከቅርብም ሆናችሁ ከሩቅ አሁን እኔ መጥቼለታለሁ። እኔ ብቻ አይደለም በጣም አብርሽን መውደድ የሚችሉ የሚወዱ በጣም ብዙ ሰዎች በጣም እንትን አለኝ፣ ጨነቀኝ። ሰው ጣል ካያችሁ ወይ ሞተረኛ ነው ወይ የባጃጅ ሹፌር ነው፣ ካለፈ ደግሞ ጎልማሳ ሰው ነው። ወጣት እንዲህ አታዩም። እና ወደው በጣም ጩጬ እዛች ጋር የሆነ አንድ ልጅ ታያችኋል። ትንሽዬ ልጅ በቃ እያገደ ነው ከብት እና ኧረ ተው ይሄን የመሰለ ለማገር ጥላችሁ ወዴት ነው ኩብለለው። ኤኒዌይስ ተመልካቾች ያው ወሬ ማስረዝምባችሁ የት ልሂድ ብዬ ነው ግራ ገብቶኝ ነው። እና እንደው ላይቭ ኢንተርኔት ቢሰራ ላይቭ ገብቼ ከእናንተ ጋር ባወራው ደስ ይለኝ ነበር። ምክንያቱም የት ሄዳለሁ? ኦልሬዲ እዛ ጋር ጎማችን ፈንድቶ ምናምን ነገር ቁጭ ብለናል። ምንም ምርጫ የለም እናንተን ከማውራት ውጪ ምናምን ነገር። እኔ እኮ ይሄንን ቪዲዮ የሚያይ ሰው ኧረ ተውዬ ወሬን ትተህ ወደ ጉዳይ ሂድ። ወሬ መሀል መንገድ ላይ ነው የቆምነው፣ መሀል ሜክሲኮ እንዳለች ሴትዮ በቃ ያለ ቆሟል ባጃጁ። ብቻ እስቲ እናንተ ማሳብ አስተያየታችሁ ምናምን ነገር ከመስጠት አትቦዝኑ እና በቅርቡ እንዲህ በቀላሉ የሚስተካከል ነገር አይደለም። እንደዛ ብዬ በጣም አካብጄ ምናምን አልሰክሳችሁ። ምክንያቱም እንደነገርኳችሁ አኑ ላይ አይተነዋል። ስሩ ታይም ነው የተስተካከለው። የአንገት ሀብሉ ወልቆ ራሱ ኖርማል አይደለም፣ ኖርማል አይሆንም። እርግጠኛ ነኝ የምነግራችሁ። ምክንያቱም ሴም ነው በቃ አላ ተመሳሳይ የሆነ ሁኔታ ውስጥ ነው ያሉት ከአኑ ጋር አብርሽና አኑና ተመሳሳይ ስለሆነ
ላይክ የምገምተው የማውቀው ነገር ምናምን ነገር አለ ማለት ነውና ስለዚህ ወይኔ ካሜራማን አለመያዝ ሌላ ጊዜ ካሜራማን ነው እንደዚህ ይዘኝ ምናምን ነገር ማውሬ ነበርና አሁን ዛሬ በአንድ እጄ ይዤ ፌንት። በዚህ አጋጣሚ እኔ ላይክ አልደበረኝም እውነት ለመናገር ካሜራማኑ ራሱ ከኔ ጋር መምጣት አልፈለገም። ግን ላይክ ባጃጅ ሹፌሩንም አንዴ እዚህ ጋር ያዝልኝ ቅረጽልኝ ምናምን ነገር ስለው ቅድም ይዞ ምናምን እየቀረጸልኝ ነበር። ኖርማል ነው ያን ያህል ከባድ ነገር አይደለም። ግን ላይክ በዚህ ልክ ሪስክ መውሰድ አልፈለጉም። እኔም ተረድቻቸዋለሁ እና ላይክ አብርሽ ለኔ ምን ማለት እንደሆነ እኔ ብቻ ነኝ የማውቀው። ካሜራማን ያያቅ ወይ የሆነ ሰው አያውቅ። ገብታችኋል ሀሳቤ? ስለዚህ አለመምጣቱን እንዲህ ረጅም ሰዓት ስልክ መያዝ በጣም ያደክማልና ተመልካቾቼ በቃ እስቲ አዲስ ነገር ካለ የማሳውቃችሁ ይኖራልም ብዬ አስባለሁ። እንዴት አዲስ ነገር ካለ ጭራሽ አሁን ይሄን አክል ሰዓት አጓግተን ይሄን አክል ሰዓት ጠብቀን አዲስ ነገር ካለ ያሳውቃለሁ። አረ ይደብራል። አረ ላሽ አማርኛ ትችላለህ? አማርኛ አትችልም? ቆየብን ማለት ከአንድ ሰዓት በላይ ምናምን ነው እዛ ቁጭ ብለን የጠበቅነው፣ ያው ጎማ ጓደኛው እስኪልክለት ድረስ ማለት ነውና የባጃጅ ሹፌሩም ግራ አጋባን። አሁን ይላካል ምናምን ነገር እያለ በጣም ረጅም ሰዓት ቆይተን በስተመጨረሻ ባጃጁም ተሰራልን። እነኚህ ልጆች ያቸው እስቲ የተወሰነው ከእናንተ ጋር ነው የተደበርኩት፣ የተወሰነውን ደግሞ ከነዚህ ልጆች ጋር ነበር እያዝናኑኝ ነበር፣ እያጫወቱኝ ነበር። ኤኒዌይስ ተነስተን ወደ ቦታው ደረስን። አሁን ደግሞ ላይክ እዚህ ጋር አሁን የምታዩት ቦታ በጣም የሚያስፈራ ቦታ ነው። እዚህ ጋር አይታችሁታል አይደል? ስጋውን እኔ ላይክ ምን አይነት ስጋ እንደሆነ አላውቅም፣ ብቻ ግን በጣም ትኩስ ስጋ እንደሆነ ያስታውቃል። በጀርባ በኩል ነበረ ገባ ያለች። በጣም ነው ቦታው የሚያስፈራው፣ በጣም ከምላችሁ በላይ በጣም ያስፈራል። ጭር ያለ ነው ምናምን ነገርና ላይክ የጠንቋይ የተባለው ሰውዬ የሱ ጓሮ ነውና በጣም እዚህ ማሳ ውስጥ በጣም ብዙ ዶሮዎች አሉ። በጣም አነሰ ከተባለ 50 60 ምናምን ነገር ይሆናሉ። በየእንቅስቃሴ ውስጥ መሀል ላይ ዶሮ አለና ላይክ ይዘውት የሚመጡት የሚገብሩት ይሁን አይሁን አላውቅም። እንግዲህ ብቻ ግን የተጓዝኩኝ ባለውበት ሰዓት ላይ በጣም ላይክ የሚጨንቅ አይነት ነገር ነው እያየኝ የነበረው። ምክንያቱም በዚህ በኩል ነው መግባት የምችለው እሷን ለማግኘት። በዚህ ሰዓት እነሱ እረፍት የሚያደርጉበት ሰዓት ነው፣ አረፍ የሚሉበት ሰዓት ነው። እዛ እሱን ታይሚንግ ጠብቄ ስለ አብርሽ የምታውቀውን ነገር እያንዳንዱን ነገር እማናዛት ነገር ይሆናል ማለት ነው። ካወራችልኝ በኋላ ደግሞ ጠንቋዩንም እጅ ከፍንጅም ሊሆን ይችላል ባቀርኩት እቅድ መሰረት የሚይዘው ነው የሚሆነው። ብቻ ነው ወይስ ከሷ ጋር የሚኖረን ቆይታ ደግሞ ወደ በኋላ ማሳያችሁ ይሆናል። ጠብቁኝ። ኦ ማይ ጋድ! አራላሽ ይህን ያክል ሰዓት ጠብቀን ዋይ ከባድ ነው ጋይስ።